ከሞት አፋፍ የሚመልስ ነው በሚባልለት የዘረመል ምህንድስና ላይ የሚሰራው ኢትዮጵያዊም ዶክተር ጆቴ ታፈሰም ኦፓል ሳንዲ ስትወለድ ጀምሮ መስማት አትችልም። ጆሮዋ መስማት እንዳይችል ያደረገው ዘረመል በጤና ዘረመል ተተክቶ 1 ዓመት ሳይሞላት ተሰጥቷታል። አሁን ኦፓል መስማት ትችላለች። ሕክምና የተደረገላት የመጀመሪያም ሰው ናት። ኦፓል በዘረመል የወረሰችውና መስማት እንዳትችል ያደረጋት የተዛባ ዘረመል በቀዶ ሕክምና አማካኝነት በተስተካከለ ዘረመል ተተክቶላታል። ጤናማው ዘረመል የድምጽን ሞገድ ወደ ኦፓል ጆሮ ይወስዳል። ከሕክምናው ከሳምንት በኋላ ኦፓል መስማት ጀመረች። ቢቢሲ ያነጋገራቸው በዩናይትድ ኪንግደም የጆሮ ቀዶ ሕክምና ባለሙያ ፕሮፌሰር እንዳሉት የኦፓል የዘረመል አይነት ልዩ ሲሆን ስኬታማውን ቀዶ ሕክምና ተከትሎ ሌሎች መስማት የተሳናቸውን ህፃናት መስማት የሚችሉበት መንገድ ላይ ጥናትም ምርምርም ቀጥሏል ብለዋል። የዘረመል ምህንድስና አዲስ ሳይንስ ነው። እድሜው ከ40 ዓመት አይበልጥም። ሰዎች በተዛባ ዘረመል ምክንያት የሚገጥማቸውን ህመም ለመፈወስ ጤናማ ዘረመልን ወደ ህዋሶቻቸው ማስገባት የዘረመል ምህንድስና ይባላል። የሰው ልጆች የዘረመል አርትዖት እንደማድረግ ነው ሲሉም ባለሙያዎች ይገልጹታል። የዘረመል ምህንድስና ምንድነው? ችግር የገጠመው የዘረመልን አስወግዶ በሌላ ዘረመል መተካት፣ ጤናማ ያልሆነን የዘረመል ክፍል ቆርጦ ማውጣት፣ ወደ ሰውነት ጤናማ ዘረመልን ማከልና የዘረመል ምህንድስና አድርጎ ወደ ሰውነት ማስገባት ዋነኛ የዘረመል ምህንድስና አይነቶች ናቸው። የዘረመል ምህንድስና ምንድነው ለሚለው ጥያቄ የሕክምናውን ዘርፍስ እንዴት እየለወጠ ይገኛልና ሌሎችም በዚህ ዙሪያ ላይ የዘረመል ምህንድስና ተመራማሪ የሆኑት ዶክተር ጆቴ ታፈሰን ቢቢሲ አነጋግሮ ነበር። ዶክተር ጆቴ እንደሚሉት የዘረመል ምህንድስና በሰውነታችን ውስጥ ያለው የዘረመል ውቅር ጄኔቲክ ማቴሪያል መለወጥ ወይንም የተበላሸን ማስተካከል የሚችል ነው ይላሉ። ሁላችንም በተፈጥሮ ልዩ ዘረመል አለን። በአጠቃላይ 3.4 ቢሊዮን ኮዶችን ይዟል። የዘረመል መዋቅር ለውጥ ሙቴሽን በዘር የሚተላለፍ ህመምን ያስከትላል። የዘረመል ምህንድስና መሰረታዊ ጥያቄ እነዚህን ህመሞች እንዴት እናክማቸው ነው። ለምሳሌ አንድ የስኳር ህመም ሰውነት ኢንሱሊን እንዳይመረት ያደርጋል። ስለዚህም ህመሙ ያለባቸው ሰዎች ኢንሱሊን በመርፌ ይሰጣቸዋል። ዶክተር ጆቴ እንደሚሉት የዘረመል ምህንድስና ሲደረግ ህመሙ ያለባቸው ሰዎች ሰውነታቸውን ኢንሱሊን ማምረት እንዲችል ዘረመላቸው ላይ ማሻሻያ ወይም ማረሚያ ይደረጋል። እያንዳንዱ ህዋስ ውስጥ በመግባት የተበላሸውን ኮድ ማረም ነው ሲሉም ይገልጹታል። ዶክተር ጆቴ ለዘረመል ምህንድስና የሚያስፈልገውን ቴክኖሎጂ ማርቀቅ የስራው አካል ነው ይላሉ። የቴክኖሎጂም ኤኤቪ መሰረት ያደረገው የዘረመል ምህንድስና በመባል ይታወቃል። ምህንድስና የተደረገለት ዘረመል ህመምን እንዲያስወግድ ወደ ሰውነት ህዋስ ውስጥ ለመስባት ተፈጥሯዊ ቫይረስን የመጠቀም መንገድ ነው። ልዩ በሆነ መንገድ ኤዲት የተደረጉትን ዘረመሎች ወደ ተፈለገበት የሰውነት ክፍል እንዲደርስ ማድረጊያም ናቸው በማለትም ባለሙያው ያስረዳሉ። የዘረመል ምህንድስና ለየትኞቹ ህመሞች ይሰራል? ከዘረመል ምህንድስና ጋር በተያያዘ ዶክተር ጆቴ ከሚሰራባቸው ህመሞች አንዱ እድሜያቸው በገፋ ሰዎች ላይ አይነ ስውርነት የሚያመጣውን ህመም መፈወስ ነው። ህመሙ ካልታከመ አይነ ስውርነት ያስከትላል። ሌላው በዋናነት ሳምባ የሚጎዳውን አካል ማከም ነው። የመተንፈሻ አካልን በመጉዳት እስከ ሞት ያደርሳል። መድኃኒትም የለውም። አልዛይመር እና መሰል ህመሞችም በዘረመል ምህንድስና መፍትሄ ከሚፈለግላቸው መካከል እንደሆኑ ይጠቅሳሉ። በዘረመል ምህንድስና ውጤታማ ከሆኑት መካከል በዘር የሚተላለፈው እና ደም እንዳይረጋ የሚያደርገው ነው። ይህንን ህመም ለማከም ጥቅም ላይ የዋለው ኤኤቪ የተባለው የዘረመል ምህንድስና እንደሆነም ዶክተር ጆቴ ይናገራሉ። ሕክምናው በአሜሪካ የመድኃኒት ተቆጣጣሪ ባለስልጣን ፈቃድ ተሰጥቶት ለገበያ ቀርቧል። ሆኖም ግን አንድ የመድኃኒት ፍሬ $3.5 ሚሊዮን ያስከፍላል። አምና የወጣ አንድ ዝርዝር በአሜሪካ እጅግ ውድ የሆኑ 10 መድኃኒቶችን የሚያስቀምጥ ሲሆን $3.5 ሚሊዮን በማውጣት በሁለተኛ ደረጃ የተቀመጡት የሂሞፊሊያ ቢ የዘረመል ምህንድስና ሕክምናዎች ናቸው። በዘረመል ምህንድስና እንደ ፈተና ዶክተር ጆቴ ከሚጠቅሷቸው መካከል የሕክምናው ውድነት አንዱ ነው። እንደ አሜሪካ ባሉ ምዕራባውያን ሀገራት የዘረመል ምህንድስና ጥናትና ምርምር በመንግስት ቢደገፍም በዋናነት ግን ዘርፉን የሚዘውሩት የግል የባዮቴክ ተቋማት ናቸው። ዘርፉ በጣም ከፍተኛ ኢንቨስትመንት የሚጠይቅ ነው። ከ2 ዓመት በፊት የተሰራ ጥናት እንደሚጠቁመው በአሜሪካ የዘረመል ምህንድስና በአመት በአማካይ $20.4 ቢሊዮን ያስወጣል። ቴክኖሎጂው ለወደፊት እያደገ ሲመጣ ለስኳር፣ ለኤችአይቪ፣ ለተለያዩ የካንሰር አይነቶችና በዘር ለሚተላለፉ ህመሞችም መፍትሄ ይሰጣል ይላሉ። ዘረመልን ማሻሻል የት ድረስ ይደርሳል? የሰዎችን ዘረመል ማሻሻል ላይ ወይንም ማረሚያ
ከመደረጉ ጋር በተያያዘ ለብዙዎች ጥያቄ የሚሆነው ሳይንሱ ለሕክምና ፈውስ ከመስጠት ባለፈ ሰዎችን ወደ ላቀ ደረጃ ወይም የተፈጥሮ ገደቦች ወደ ማሻገርም ሊወስድ ይችላል የሚለው ነው። የላቁ ሰዎችን ወይም ሱፐር ሁማንን ሊፈጥሩ ይችላሉ። ሀብታሞች እጅ ሳይንሱ ገብቶ የፈለጉትን ኤዲት ለማድረግ ሊጠቀሙበት ይችላሉ የሚሉ ጥያቄዎችም ያሏቸው አሉ። ዶክተር ጆቴ ሳይንሱ አዲስ ከመሆኑ ጋር በተያያዘ የሚነሱ ጥያቄዎች መኖራቸውን ገልጸው አዲስና እምቅ አቅም ያለው ቴክኖሎጂ ነው፣ ብዙ ህመሞችን ማዳን የሚችል ነው ሲሉ ሳይንሳዊ እውነታን ይገልጻሉ። ሳይንሱ እድልም ፈተናም ይዞ የሚመጣ ነው ሲሉም ያክላሉ። በቀዶ ሕክምና ኩላሊት ወይም ሌላ የሰውነት ክፍል ማግኘት ያለባቸው ህሙማን ሰዎችም ሞተው የሰውነት ክፍላቸውን እስከሚወስዱ ለመጠበቅ ይገደዳሉ። የሌሎችን የሰውነት ክፍል ለመውሰድ ከመጠባበቅ ይልቅ ከህሙማን ስቴም ህዋስ ላይ ተመሳሳይ የሆነ ስቴም ህዋስ በመስራት ማከምን ሳይንስ እንደ አማራጭ ማቅረብ ይችላል። የዘረመል ምህንድስና የሰዎችን ህይወት ለማዳን ያለው አቅምን ለመጠቀምና ሳይንሱን ያለ ቁጥጥር ቢተገበር ሊፈጥር የሚችለውን ጉዳት ለመቀነስ ህግጋት ማውጣታቸውን ያስረዳሉ። ሁለቱን አመጣጥነን ነው መሄድ ያለብን። ተቆጣጣሪ ህግጋት ያሉትም ጥቅሙን ለማብዛትና ጉዳቱን ለመቀነስ ነው ያሉ። ከሞት አፋፍ መመለስም የዘረመል ምህንድስና በተለይም መድኃኒት ያልተገኘላቸውና በብዛት የማይከሰቱ ህመሞች ላይም እንደሚያተኩር ዶክተር ጆቴ ይናገራሉ። እነዚህ በብዛት የማይከሰቱ ህመሞች ትኩረት የተሰጣቸው አንደኛ መድኃኒት ስለሌላቸው ነው። ሰዎችን ይገድላሉ። ህሙማኑ ያላቸው ተስፋ አነስተኛ ስለሆነ በሙከራ ወቅት መድኃኒቱን ለመውሰድ ፈቃደኛ ናቸው ይላል። አብዛኛውን ጊዜ የዘረመል ምህንድስና ሌሎች የሙከራ ደረጃዎችን አልፎ ሰዎች ላይ የሚደረግ ሙከራ ላይ ሲደርስ ፈቃደኛ ሰዎችን ማግኘት ፈታኝ ነው። ስኳር ያለባቸው ሰዎች ኢንሱሊን ከመወጋት ውጭ አማራጭ የላቸውም። የዘረመል ምህንድስና ግን ዘላቂ መፍትሄን ይሰጣቸዋል። ከዚህ ቀደም አንድ አይነ ስውር ሴት በዘረመል ምህንድስና ሕክምና አማካኝነት እይታዋ ተመልሶላት መንጃ ፍቃድ አውጥታ መኪና ማሽከርከር እንችላለች ይላሉ ዶክተር ጆቴ። ሆኖም ግን እነዚህ መድኃኒቶች የሚሸጡት በሚሊዮን ዶላሮች መሆኑን ተደራሽነታቸውን ይገድባሉ ይላሉ።